ሰላም ጤና ይስጥልን። እኔ ውሃ ጠጡ ነኝ ባላችሁኝ መሰረት ዛሬ ወፍጮ ቤት እገኛለሁ። የኢትዮጵያ ኑሮ ውድነት እውነት ለመናገር በጣም ከባድ ነው። አምነን ከተቀበልን በተለይ እኛ ሴቶች ከሆን ህይወትን ቀለል አድርገንና በረካሽ ዋጋ መኖር እንችላለን። እንዴት አትሉኝም? የማዳም ጩኸት የቻለ ጭንቅላት የኢትዮጵያን የኑሮ ውድነት መቻል አያክተውም። ስለዚህ በአጭር ቃል ስነግራችሁ እህቶቼ ኑ ወደ ኢትዮጵያ። መቼም የሽሮና የበርበሬ ዋጋ ማወቅ ትፈልጋላችሁ። ይህ የምታዩት ሽሮ ጥሬ ሲገዛ ማለትም አተሩን ሲገዛ የአተር እየተዘጋጀ በኢትዮጵያ ብር 190 ብር 190 ብር 1 ኪሎ ማለት ነው። ያልተፈጨ የተዘጋጀ ባቄላ፣ ጓየና ሽንብራ 170 ብር ነው። አሁን ወደ በርበሬ እንሄዳለን። ያልተፈጨ ዛላ በርበሬ አንደኛ 800 እስከ 7 እና እስከ 600 አለ። ያልተፈጨ የተፈጨውን ስንገዛ በጣም ውድ ነው። ጣዕምም እስከዛው ስለሆነ እኛ ሴቶች ስለሆን በአቅማችን ቀለል ያለ ሽሮና በርበሬ ብናዘጋጅ ለብዙ ወራት እንበላለን። እንግዲህ ይህንን ለመቅመስ ያዘጋጀሁት በውጭ ዓለም ላይ ስንኖር እንዲህ አይነት ምግቦች ይናፍቀናል፣ ያምረናልና ብቻ በእጃችሁ ላይ ባለው በጥቂት ገንዘብ ጨከናችሁ ወሰናችሁ ነው ወደ ኢትዮጵያ ከሱፐር ማርኬት ከባልትና ከምናምን መግዛትን ትተን እኛ ራሳችን ዝቅ ብለን በቤታችን ነገሮችን አዘጋጅተን መብላት ከጀመር ዝቅ ብለን ደግሞ መስራትን ከቻል ህይወታችንን በቀን